አይደለም እኔም አንተም የአንድ ዩቲዩብ ማድመቂያ ይሆን ነው ብዬ አስባለሁ። እና ብሶት ፖድካስት ብየዋለሁ። ብሶት ፖድካስት የመፍትሄ ፖድካስት የሌለው ሀሳብ የሚሰነዘርበት ብትለው ጥሩ ነው ብዬ አስባለሁ። ያለፉ ተጫዋቾች ብሶታቸውን ተናግረው ይወጣሉ። አንዳንድ ግለሰቦች ሙልጭ አርገው ሰድበው ይወጣሉ ወይም ተናግረው ይወጣሉ እና እኛ ያው የኛ ስም ካልተነሳ ማድመቂያ ሆነናል። የቲክቶከር ማድመቂያ ሆነናል። አሁን ደግሞ ፎቶግራፋችን ተለጥፎ በዚህ ፖድካስት ፎቶግራፋችን ተምብሌን ላይ ተለጥፎ ያው የእይታ እንትን ሆነናል፣ ትኬተር ሆነናል እና ይሄ ልክ አይደለም። አንደኛ ነገር ተደውሎ ሶፊ ግርምሽ አሉላ እዚህ ፖድካስት ላይ ይህን ግለሰብ ኢንተርቪው አድርግ ያለው እንደዚህ አይነት ጥያቄዎች አሉ፣ ለባላንስ ዝግጁ ናችሁ ትጠይቃለህ። ሁለተኛ ነገር ደግሞ የፎቶግራፋችን መለጠፉ አግባብነት የለውም ብዬ አስባለሁ። አትሊስት ጠይቃለህ። ለእይታ መሰብሰቢያ ቪወር ማግኛ ከሆነ ኦኬ ሰየው። ግን እየተዋወቅን እኔ ማላቃቸው ቲክቶከሮች ምናምን ፎቶግራፍን ቢገለብጡ ቢዘገዝቁ ምን ቢሉ አትተዋወቅም። ግን የምታውቀው ሰው እንደዚህ ሲያደርግ ልክ አይደለም ብዬ አስባለሁ። የፌዴሬሽኑ ጸሐፊ መጽሐፍ እጽፋለሁ ብለዋል። 7 ሰዎች የእግር ኳሳችን ዘዋሪ ናቸው ብለዋል። እንጠብቀዋለን። መጽሐፉን ለማሳተምም